አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት በአለም ዳርቻ ሰላማችሁ ብዝት ዝት ይበልልኝ። እንደተለመደው ዛሬ ከባለፈው በቀጠለው ስለ ግብርናው ቪዲዮ እንግዲህ ይዤላችሁ መጥቼዋለሁ። ዘንድሮ እንግዲህ ይህን ግብርና ተጀምሮ እስከሚጨረስ ድረስ ማለት ነው ከኔ ጋር እንድትሆኑ በአክብሮት እጠይቃችኋለሁ። እኔ ቪዲዮ በመልቀቅ እናንተ ደግሞ ላይክ በማድረግ ሼር በማድረግ አዲስ ቤተሰብ ደግሞ ሰብስክራይብ በማድረግ እንግዲህ ዘርተን ጨርሰን እስከምንሰበስብ ድረስ ማለት ነው ከእኛ ጋር እንድትቆዩ ማለት ነው በአክብሮት እጠይቃችኋለሁ ማለት ነው። የኔ ቤተሰቦች ደግሞ ትለያላችሁ ከምንም በላይ ማለት ነው። በጣም ነው የማመሰግናችሁ ላይክ የምታደርጉ ጥሩ ጥሩ ኮሜንቶች የምትጽፉ ሁላችሁንም ማለት ነው ከልብ ከልብ አመሰግናለሁኝ ማለት ነው። ክበሩልኝ ውድ ቤተሰቦቼ ፋሚሊዎቼ እወዳችኋለሁ አከብራችኋለሁ ማለት ነው። ሲቀጥል ደግሞ እስቲ ዛሬ ጥያቄ ልጠይቃችሁና መልስ ደግሞ በኮሜንት አስቀምጡ ማለት ነው። አሁን ይሄንን እንደዚህ የሚደረገው ምን አይነት እህል ሊዘራበት ነው? ምን አይነት እህል ሊዘራበት ነው? እኔ መጀመሪያ ጊዜ ነው እንደዚህ ሳይ ማለት ነው። እና የምታውቁ እናንተ ደግሞ ኮሜንታችሁ እያንዳንዳችሁ ኮሜንት አነባለሁኝ ማለት ነው። በቀጣይ ቪዲዮ ደግሞ መልሱንም ደግሞ ቀጣይ ቪዲዮም ደግሞ ይዤላችሁ እመጣለሁኝ ማለት ነው። እና እንደዚህ ተደርጎ የሚዘራው ምን አይነት እህል ነው ማለት ነው? ምን አይነት እህል ነው እንደዚህ የሚደረገው ማለት ነው? ያው መልሱን በኮሜንት አሳውቁኝ እኔም እጠብቃችኋለሁኝ ማለት ነው። ብዙዎቻችሁ በባለፈው ቪዲዮ ላይ ገበሬ መሆን ይሻላል ወይስ ነጋዴ መሆን ይሻላል በሚለው ፓርት ዋኑ ላይ ማለት ነው። ፓርት ዋኑ ላይ እንደዛ ብዬ ነበር። ቀጣይም ደግሞ ፓርቱም ለቅቄያለሁ ይሄ ሶስተኛው ነው ማለት ነው። ብዙዎቻችሁ ያው ገበሬ መሆን የማይሻልበት ምክንያት ምን ጥርጥር አለው? ገበሬ መሆን ይሻላል የገበሬ እጅ እኮ በቃ ሁሉ ነገር በሽበሽ ነው። ገበሬ ኪሱ ምንጭ ነው ጓዳው ምንጭ ነው በቃ መራብ አይታወቅም መቸገር አይታወቅም ስትሉ ነበረ ኮሜንታችሁ ላይ ማለት ነው። ብዙዎቻችሁ ኮሜንት እያነበብኩኝ ነበረ ማለት ነው። እና በጣም ደስ ይላል ማለት ነው። ያው ግብርና የታወቀ ነው። ቤትም ጓዳም የራበውንም ሁላ ይጠግባል ምን እንኳን ሰው አዋፋቱ እንስሳቱ ሁሉ ይጠግባል ማለት ነው። ግን ድካም በጣም ድካም አለው የግብርና ስራ በጣም ድካም አለው ከመጀመሪያ እስከ መጨረሻ ላይ ድረስ በጣም አድካሚ ስራ ነው ማለት ነው። ግን እንደዛ ሆኖ ደግሞ መጨረሻው ግን ማሻአላህ ትደሰቱበታላችሁ እንኳንም ለፋሁ እንኳንም ደከምኩ ያስብላል ማለት ነው። እና በጣም ደስ ይላል ገበሬ መሆን ማለት ነው። እንደውም እኔ አሁን ሳስበው ከመዳም ልጆች ጋር ከመዳረቄ ማለት ነው ሀገር ገብቼ አሁን ባለማ ብሰራ እሱ አይሻለኝም ብዬ እያልኩ ነው እንደ ሀሳብ እናንተ ምን ትላላችሁ? እኔ እንደ ሀሳብ እንደዛ እያልኩኝ ነው ማለት ነው። እና እናንተስ ምን ትላላችሁ? እኔ እንደው እንደ ሀሳብ እንደዛ እያልኩኝ ነው ምንድነው እነዚህ ከመዳም ልጆች ጋር ከመዳረቅ መዳም ደግሞ ታአሊ ሩሂን ዝሊ ወዲ ጂቢ ከምትለኝ እንደው ሄጄ እንደዚህ ብሰራ ትርፋማ አልሆንም እንዴ የሚል ነገር አለኝ ማለት ነው። እና እህሉ ይኸው እንደምታዩትና እኔ ግን ስንዴ ነው እየመሰለኝ ማለት ነው። እኔ ስንዴ እየመሰለኝ ነው ማለት ነው። እናንተስ
ምንድነው ትላላችሁ? እኔ ስንዴ ነው እያልኩኝ ነው። ያው የየሀገሩ አዘራር ይለያል። እኛ ሀገራችን ያው ታውቃላችሁ በዝናብ ውሃ ስለሆነ እንደዚህ ውሃ ምናምን የመስኖ ውሃ ከስንት አንዱ ያለ ጊዜው የሚሰራ በበጋ የሚዘራ ሲሆን ወይም ደግሞ በበጋ የሚተከል አትክልት ሲሆን እንጂ እኛ ጋር እንደዚህ የመስኖ ውሃ ብዙ ቦታ አይፈለግብንም ወይ ብዙ ቦታ እንደዚህ በመስኖ የሚሰራ የለም። ከስንት አንድ ነው እንጂ ማለት ነው። እና እናንተ እዚህ አሁን እነዚህ የሚሰሩበት ቦታ በቃ እንዳለ በውሃ ነው በመስኖ ውሃ ነው ማለት ነው የሚሰሩት ማለት ነው። እናማ ማለት ነው ያው እንደነገርኳችሁ ነው። ይሄ የምን አዘራር እንደሆነ ያው መልሱ በኮሜንት እጠብቃለሁኝ። እናንተ የእናንተ መልስ በኮሜንት እጠብቃለሁ። የኔ መልስ ደግሞ ከዚህ ቀጥሎ ቪዲዮ እሰራላችኋለሁኝ ማለት ነው። መልሱ ያገኘም ሰው አያለሁኝ። ያላገኛችሁት ደግሞ በቀጣይ ቪዲዮዬ ይዤላችሁ እመጣለሁኝ ማለት ነው። እስከዛ እናንተ ላይክ በማድረግ ሼር በማድረግ ጥሩ ጥሩ በመኮመት ጠብቁኝ ማለት ነው። እና በጣም ደስ ይላል የምር ያስደስታል ገበሬ መሆን በጣም ነው የሚያስደስተው። እንደነገርኳችሁ ነው በጣም ትለፋላችሁ ትደክማላችሁ መስዋዕትነት ትከፍላላችሁ። በቃ ምን ልበላችሁ ከመቆፈር ተነስቶ ማለት ነው ከመጀመሪያ ከመታረስ ጀምሮ ያው ልፋት አለው ይታረሳል ይዘራል እንደገና ደግሞ ይታረማል። ታርሞ ሲያልቅ ደግሞ እንግዲህ ሰብሉ ይደርሳል ይሰበሰባል ተሰብስቦ በቃ ተውት ቤት እስከምገቡ ድረስ ማለት ነው። በጣም ልፋት አለው ማለት ነው። ግን ቢለፋም መጨረሻው ደግሞ ያስደስታል። እኔ ሀገሬ ነው ትዝ ያስባለኝ አያችሁት አሁን ይሄ ሰውየው እንደዚህ ሲዘራ እኔ አባቴን ትዝ አስባለኝ ማለት ነው። እኔ አባዬ እንደዚህ ሲዘራ ጊዜ እኛ እየቆፈርን እሱ ልክ እንደነዚህ በላስቲክ ይዝና እነዚህ እንኳን በዘንቢል ነው የያዘው ይሄ ማለት ነው። እኛ ጋር ግን ያው በላስቲክ ይዘው ወይ ደግሞ የሆነ በሰፌት ነገር ይዘው ነው የሚዘሩት የነበረው ማለት ነው። ግን ሀገሬን አስናፈቀኝ ማለት ነው። የዛሬ አያርገውና ዛሬ እንኳን በአሁን ሰዓት አባዬ የለም ከእንደዚህ ከእንትኑ ከግብርናው ምናምን ነገር ምንም እጅ ሰጥተዋል ማለት ነው። እና እንግዲህ እድሜና ጤና ይስጣቸው ብሎ ዱአ ማድረግ ነው እንግዲህ እድሜያቸው የገፉ አባቶቻችን ይበልጥም እድሜና ጤና ይስጣቸው ማለት ነው። እና በጣም ደስ ይላል ግብርና በጥቅሉ ማለት ነው። እና ቪዲዮ እስከመጨረሻ እዩት። በጣም ደስ የሚል ነገር ታገኙበታላችሁ ትረኩበታላችሁ በተፈጥሮ በአረንጓዴነቱ በምኑ እና እንግዲህ ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ እስከዛ ድረስ በያላችሁበት ሰላማችሁ ብዝት ዝት ይበልልኝ ሁላችሁም እኛም በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን ይመልሰን የልባችን መሻትን ሞልቶ ማለት ነው። ሁሌ ከሰው ቤት ጓዳ ሳይሆን ከሰው ቤት ጓዳ አውጥቶ በራሳችን ቤት የምንኖር አለ ያው ብዙዎቻችን እየቋመጥን ነው በቃ ምን አለ እኔ በቤቴ በራሴ ቤት ብሆን ብለን እንመኛለን ምኞታችን አላህ ያሳካልን። ከምንም በላይ አላህ ሱብሃነሁ ወተዓላ እድሜና ጤና ይስጠን ማለት ነው። ትልቁ ነገር ለጤንነታችን ዱአ ማድረግ ነው። ቀጣይ ቪዲዮ ይዤ እስከምመጣ ሰላማችሁ ብዝት ይበልልኝ